ብዙም ሳይቆይ የሴሚስተር መዝጊያ ደርሶ ተማሪዎች ትልቅ የሆነ ፕሮግራም አዘጋጅተዋል። የሲሚንና ሱጋንግ ግጥሚያም የሚሆነው በዚህ ፕሮግራም ላይ ነው። በሁለቱም ጎራ በጣም ብዙ ደጋፊዎች አሉ። ሱጋንግ ዞሮ ዞሮ ግጥሚያውን እንደሚያሸንፍ ቢያቅም ነገር ግን ላለፉት 10 ቀናቶች ራሱን ሲያዘጋጅ ነበር። የሲሚን የተጎዳችውንም እጇን እየተገለባበጠ ክፉኛ ይመታታል። ብዙ ተማሪዎች ለሲሚን እየደገፉ ቢሆንም ነገር ግን ሲሚን በጣም እየተደበደበች ነው። በድንገትም ወደ ኋላ ያሳዘችው ጸጉሯ ሲበተን የድመት ጭንብል የምታደርገው ሴት እንደሆነች ብዙ ሰዎች ሲያውቁ በጣም ደነገጡ። ሱጋንግም ሲሚንን በደንብ ለማዋረድ ፊቷ ላይ ያለውን ጭንብል ለማውለቅ ይታገላታል። ሲሚን ግን ይህንን እንዲያደርግ አልፈቀደችለትም ነበር። ክፉኛም እየተደበደበች በድንገት ሚንሱክ እነዚህ ሰዎች እሷ ከተሸነፈች ይገሉኛል ብሎ ስላሰበ በፍርሃት እየተንቀጠቀጠ ትመለከተዋለች። ይህንንም ማየቷ በጣም ያነሳሳትና በተቃራኒው በተራዋ ሱጋንግን ትደበድበው ጀመር። ባልጠበቀው መልኩ እየተገለባበጠችም ትመታውና በጣም ታዳክመዋለች። የመጨረሻው ምትም የነበረው ይሄ ምት ነበረ። 내가 너 꼭 굴린다. ሱጋንግ መቆም እንኳን በጣም ከብዶታል። በዚህ ሰዓት ሲሚን ፊቷ ላይ ያለውን ጭንብል ታውልቅና ማንነቷን ታጋለጣለች። ተማሪዎቹ ብቻ ሳይሆን ርዕሰ መምህሩና አስተማሪዎቹም ይህንን ባዩ ሰዓት በጣም ነበር የተደናገጡት። ነገር ግን ከዚህ ድንጋጤያቸው ጀርባ ለሲሚን ትልቅ ክብር ነበራቸው። የትምህርት ቤቱ ተማሪ ምን ያህል በሱጋንግ እንደተሰቃየ ግልጽ የሚሆነው በዚህ ሰዓት ነበር። ሁሉም ተማሪ ለሷ መደገፍ ይጀምራል። እሷም የመጨረሻ አጸፋዋን ለማድረስና ልትገላግለው ወስናለች። ሱጋንግ እንኳን ራሱን ለመከላከል ለመቆም እንኳን የሚሆን ኃይል አጥቷል። በዚህ ሰዓት ርዕሰ መምህሩ በፍጥነት ወደ ሪንጉ በመግባት አሁኑኑ ማቆም እንዳለባቸው ይነግራታል። ሱጋንግም ባዘዛት መሰረት እንደምትሸነፍ ስለሆነ የሚያውቀው አንተ ውጣ እኔ ገላግላታለሁ ይለዋል። ሲሚን ግን ያሰበችው ነገር ስለነበር በሱ ትዕዛዝ መሰረት አልሄደችም። በዚህም ምክንያት ርዕሰ መምህሩን በሚያስቅ ሁኔታ ጉዳት ይደርስበታል። ሲሚንም ጉዳት የደረሰበትን ርዕሰ መምህር እየተመለከተች ሳለ ሱጋንግ ይህንን አጋጣሚ በመጠቀም ይመታታል። ሲሚን ከዚህ በፊት የምትለማመደውን እያስታወሰች ኃይለኛ የሆኑ ምቶችን ትመታዋለች። ሚንሱክም ይህንን በሚመለከት ሰዓት እየተደባደበች ያለችው እሱን ወክላ እንደሆነ ስለገባው እንባ ይተናነቀዋል። በዚህ ሰዓት ነበር ሲሚን የሪንጉ ገመድ ላይ በመወንጨፍ ሱጋንግን ከጨዋታው ውጪ ያደረገችው። ሱጋንግ ከሪንጉ ወጥቶ ሚንሱክ ፊት ለፊት ነበር የወደቀው። ሲሚንም በመምጣት ማንቁርቱን ይዛ ይቅርታ እንዲጠይቀው ትነግረዋለች። ነገር ግን እሱ ይቅርታ እንደማይጠይቅ ሲናገር ሚንሱክም በዚህ ሰዓት ያንተ ይቅርታ አያስፈልገኝም፣ በአደባባይ እንዳወረድከኝ በአደባባይ ተዋርደሃል ይለውና ጥሎት ይሄዳል። በዚህ ሰዓት ሁሉም አዳራሹን ለቆ እየወጣ ሳለ ሱጋንግ አንድ ጣውላ አንስቶ ሲሚንን ሊመታት እየሮጠ ሲሄድ አይታው ነበርና ጭንቅላቱን ብላ ተደፈዋለች። የሱጋንግ እንቅፋት ሁሉም ተማሪዎች ስለሚያውቁት በዚህ ተግባሯ በጣም ነበር የተደሰቱባት። እሷም አዳራሹን ለቃ ወጣች። ከንግግሯ ይልቅም ድርጊቷ ጮክ ብሎ ተናገረላት። በዚህ ሰዓት ሲሚን በእቅዷ መሰረት መንቀሳቀስ ጀመረች። ከአንዳንድ ተማሪዎች ጋር በመሆን ሱጋንግ እዚህ ትምህርት ቤት ውስጥ ሲያደርግ የነበረውን ነገር እንዳለ ለፖሊስ እናዘዛሉ። በዚህ ሰዓት እስከዛሬ በሱጋንግ ሲበደሉ የነበሩ ተማሪዎች ሲሚንን በመደገፍ እጃቸው ላይ የነበረውን ማስረጃ ይዘው ወደ ፖሊስ ጣቢያው ይመጣሉ። ፖሊስም በቂ የሚላቸውን የቪዲዮ ማስረጃዎች ማግኘት ስለቻለ ሱጋንግን በፍጥነት በቁጥጥር ስር በመዋል ወደ እስር ቤት ያስገቡታል። በሌላ በኩል ሲሚን ከሌላ ትምህርት ቤት አንድ ደብዳቤ የደረሳት ሲሆን በዳይሬክተርነት እዛ ትምህርት ቤት መታ እንድትቀጠር የሚናገር ደብዳቤ ነበር። ወደዛም ትምህርት ቤት ሄዳ ለእንደነ ሱጋንግ አይነት ያሉ ዱርዬ ተማሪዎች ዋጋቸውን ልትሰጣቸው ስትዘጋጅ እያየን ፊልማችን በዚህ ይጠናቀቃል።